ማን ያዟል እሸቱን አታቂው ማን ያዟልን ማያቅሶ እዚህ ሰዓት ካለ I'm sorry አለው ማለት ከንቱ እኮ ነው እሺ ጋሽ ሰይፉ ፋንታውንስ ፋንታ አፋለማለሁ እና እኔንም አታቂኝም ማለት ነው እየወረኩ እኮ ነው እዚህ ነው የምታቂኝ በምን እንደምታዩ ዩቲዩብ ድሮ በቲቪ ነበር ዋይፋይ የማይገዝታልኝ ድሮ ነው ዋይፋይ ትምህርት መቼ ነው የምታጠኙ አስጠኝ መጥቶ አስጠኛለሽ እንዴት ነው ማይኖረኝ ሰው ያላስጠኝ ሊኖር አይችልም ማለት ማስት ነው መልሱን እሱ ነው የሚሰራልሽ ወይስ አንቺ ነሽ የምትሰሪው መልሱን ይሰጠኛል ምግብ ሲቀርብ ቢበላልሽ ችግር የለውም እራትሽን እሱ ቢበላልሽ እንዴት ነው ቁርስሽንም አይ ቁርሴንማ እኔ ነኝ የምበላው አይደለ ስለዚህ አሳይመንትሽንም ራስሽ ስሪና ቅማል ታውቂያለሽ ቅማል አታውቂም አላውቅም በጣም ለግዠሪ ነገር ነው በጣም ኤክስፔንሲቭ ነገር ነው you don't know nope የራስሽ ክፍል አለሽ ቅማል ግን የለሽም ስታሳዝኝ ከሱ በጣም ውድ ደግሞ ቅጫ የሚባል ነገር አለ you know that you don't know ቅጫም ጫማ ቷንም አታውቂም you know ቷን no ሶፋ የላችሁ ሶፋ እና ቷን የላችሁ ወይኔ ደና ሶፋ የላችሁ ማለት ቁንጥጫ ትፈልጋለህ ቁንጫ ምናምን አግኝተሽ አታውቂም በእንግሊዘኛ ብትለኝ ግን በደም ይገባኛል በእንግሊዘኛ ማንንም አያውቅም ቁንጫ ሴቶች ነን አስረግዘን አንሸመጥጥም ሴቶች ነን መኪና የሌለ ወንድ አይመቸንም ሴቶች ነን ሁለት እንጀራ አንበላም ሴት አይደለሽም ልንገርሽና ማለት ነው በመጀመሪያ ለምን ሄድሽ አስረግዘን አንሸመጥጥም ላላችሁት ነገር ማለት ነው ለምን ሄድሽ መጀመሪያ ፈልገሽ ነው የሰጠሽው ላፈቀርሽው ላከፍተሽ መስጫው አንቺ አይደለሽ እንዴ ልብሽ እኮ እዚህ ጋር ነው እንጂ ያለው እግርሽ ስራ አይደለም አይደል እንዴ መጀመሪያ ፈልገሽ ያደረግሽው ነገር ለምን ትሳደቢያለሽ ሲቀጥል መኪና የሌለ ወንድ አይመቸኝም ላላችሁት ማለት ነው መኪና አንቺ አለሽ መኪና ያለው ወንድ እንኳን ልጠብስሽ በበራፍሽ ራሱ ማለት ነው አያልፍም አይገርምሽም ሁለት እንጀራ አንበላም ላላችሁት ነገር ማለት ነው ወንድም አለኝ እንከባበር ሁለት እንጀራ ወንድ አይበላም ሲጀመር ሴቶች አይደላችሁም እንዴ ክችን በገባችሁ ቁጥር ምግብ ካፋችሁ ማይጠፋው ፈልገሽ ላደረግሽው ነገር ወንዶችን አትሳደቡ ይሄን ቪዲዮ ማታ አይቼዋለሁ እና እንደዚህ አይነት የምታደርጉት ሴቶች ብትጠነቀቁ ብታርፉ ይሻላችኋል እኔ ወንድም አለኝ አባት አለኝ ስለዚህ ስለ ወንድ ይመለከተኛል ኦኬ ወይኔ ፊላ ይሄ ጥፍር አረጀኩ ላስነሳው አስነሹ እንዴ ከደበረሽ ማስነሹ ግን ደግሞ ገንዘቤስ ብዙ ብር ነው ያወጣውበት እንደዛ ኮና ተስነሹ ትንሽ አግጭበት ትንሽ ደግሞ ፋሽኑ ያለፈበት ስለሆነ ላስነሳው አስነሹ አይ እንደዛ ኮና አስነሹ አይ ፋሽን ምናምን ይነሳ ግን ደግሞ ጊዜን ይበላብኛል አዛ ሲሰሩኝ እኮ አታስነሹ ታዲያ እኔ ምን ልቀጣ አታስነሹ በቃ ጓደኞቼ ጋር ደግሞ አንድ አይነት እንሰራ ተባብለና ስለዚህ ላስነሳው እሺ አስነሹ በቃ አስነሹ እሺ ደግሞ ድጋሚ አጥፍቼ እንደገና ልሰራው ነው ይቅር በቃ አላስነሳው አታስነሹ እሺ እኔ ምን አገባኝ ታዲያ አታስነሹ በቃ አይ ግን ባክል አስነሳው ያስጠላል ቆየ በጣም እሺ አስነሹ ብር እስኪ ታመጣለህ ግን ደግሞ ከፍልበት የለኝም ስለዚህ አላስነሳው ወይ ፍላጎት አበደ ያኔ መሰለኝ በእናትሽ አስነሹ I want to assure you people and assure the country the economy is now on ሰላም ያለው ቀን አባቴ ሰላም ያለው ቀን ማለት ነው የመጨረሻ አራቀልን በእናትህ ወይ ከኋላ ላምጣውና ማለት ነው ቪዲዮ ኮል እንትን ባንዴ መንገሩ ወይኔ ምንድነው በእናትህ ወይ በግ ነው ገደልኳት ነምን ወይኔ በእናትህ በጣም ይቅርበልኝ እንደው የፈለከውን ያልከፍላለሁ እንደው እቺን በገንዘብ የሚቀይራት መሰለ ሴት ናት እኮ መውለድ ትችል ነበር ሴት ናት ቆረጣለሁ አይደል እንዴ እጢ ነው አንተ ነው ያሳደግካት እኔ እሺ በቃ ኧረ ችግር የለውም በቃ የፈለከውን እሺ በቃ በዛ ላይ እኮ እርጉዝ ነች እርጉዝ
የት አለ? የሁለት ወር እርጉዝ ያስታውቃል። እሺ ምን አድርግ ነው የምትለኝ? በቃ የልጇንም እጨምራለሁ። ምን አማራጭ አለኝ? ምን ብቻ ባልትራሶን ቀጣይ ብትወልደው ሴት እንደሆነች አረጋግጬ ነበር። የእሷንም እድል ያከሸፍኩ አንተ። ኧረ ምንድን ነው የዘር ማንዘሯን ልከፍል ነው እንዴ? ምን ይታወቃል? የምትወልደው የልጅ ልጅ እንኳን እኮ ሴት ግልገል ልትሆን ትችላለች። የእሷንም እድል ነበር። እስከ ምን ጅላት ያስከፍለኝ ነው? በቃ ከፍላለሁ። ምንድን ነው እንደው አፈር የበላ ቀን አፈር የበላ ምንድን ነው? ወይኔ የገደልኩት ምን ሰምበቻ እርጉዝ ነበረ። ቆረጣለሁ አይደል እንዴ? ወይዘሮ አረጋሽ ወይዬ ልጅ እትዬ ሽመነሽ እንዳሉ በረኪና አለ ወይ? አዎ አለ። ፈልጋ ነው ጠጡት። አንተ የተረገምክበት እይታ ባጣጣ አፈር ብላ ቆሻሻ። እሺ ተማሪዎች ዛሬ የምንማረው ስለ ኮንትሮባንድ ነው። አንተ ጥግ ላይ ያለው ልጅ ተነስ እስኪ። ስም ማን ነው? አጋድማቸው እባላለሁ። አጋድማቸው? እነማን? የአባትህስ? አልሰማም ካሉ ተው እንጂ አጋድማቸው አልሰማም ካሉ በእውነቱ ደስ ይላል። ኮንትሮባንድ ምንድን ነው? ኮንትሮባንድ ኮንትና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። በአንድ ላይ ኮንታ ትገባላችሁ እንደማለት ነው። ተው እንጂ እኔ ምን ለምንድን ነው ግን የምትማረው? ውዷ ሀገሬን አንድ እርምጃ ከፍ ለማድረግ ነው። አረ ወደ ታች ነው። ናውጣ ተንበርከክ። ምን እኔን አጋድማቸው እንዳይሆን። አረ መደፋፈር። ባለፈው ማለት ነው እንግሊዘኛ አስተማሪያችን ጓገጭ ሲል ቂጡን በሳንጃ እሱ ይገርማል እንዴ ማትስ አስተማሪ ኤክስን ካላገኛችሁ ብሎ ሲደነፋ ሆዱን በሳንጃ። አረ እና ልውጣ ልንበርከክ እንዴ? አረ ምን ቦጣ እንዴ? እኔ መቻወኩ እንደዚህ ተባይኛለች ምን እናንተ አትነግሩኝ ነበር? እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምረው ነገር የለም። ግን ዋናው ጤና ነው። የቤት ስራ ሰርታችኋል? ትናንት የሰጠኋችሁ? እኔ አልሰራሁም። ሲጀመር ትናንትና አልመጣሁም። አረ አጋድሚ ችግር የለውም አታስብ። ደግሞ ትናንት የቀረ ፈተና ላይ አይቀመጥም ብለሃል አሉ። ማን ያለው? እኔ እንደዛ ብያለሁ? እንትን ነው አይደለም። ምን መሰለህ አጋድሚ ከፊት ይቀመጣል ነው ያልኩት። አየህ ከፊት ዝም ብለው ነው እነሱን አትመን አጋድሚ። እና ተማሪዎች የዛሬውን ክላስ በዚህ ጨርሰናል። ያልገባችሁ ነገር ካለ አጋድሚ ይሄን ጠይቁት ያስረዳችሁ። ምንድነው ቦርጪ አታፍርም እኮ ይሄን ጫማ ሻወር ቤት ደግሞ በካልሲ አድርገህ ትዞር ይሆናል እኮ አታፍርም። አረ የምርዬሽ መቼም አልጥለው። እኔ እስከ ዛሬ እንዳረጋላልሽ እኔ ይሄንን ነው እያደረክ ያለሁት። አንቺ ግን ከሽንት ጨርቅ በላይ የሚደረገውን ቲሸርት ገና የድሮ የቀረ ይኸው እስካሁን እያደረጋችሁት ነው እናንተ። ቆይ እኔ የምለው ማን ነው ግን እንደዚህ ሁለት እግራችሁን ይዞላችሁ እነዛን ሶስት ቁልፎች የሚቆልፍላችሁ? የምር እኔ እሱ ነው ጥያቄ። የምር እየሄዳችሁ ግን እንዴት ነው የሚመቻችሁ? አላውቅም። እኔ ቆላፊውን ግን ማወቅ እንፈልጋለን። ይሄ ቁልፍ የሆነ ጉዳይ ይቸበቸባል። ዛሬ ቺኳ መጣሽ? ይኸውላችሁ ባዬ ምናምን ስትሸጡ የመጀመሪያችሁ ስለሆነ ማለት ነው ጠንቀቅ እያላችሁ። ኧረ እንዳታስብሽ እንኳን እኛ አንቺ ሴቷም ሸጣሽ ወረ ነገራት። አቡሽ እስቲክ ነው እስቲክ። ማማ ጥጦ ባዬ አባ አይደለም አታተ አሁን ዲያተ ይሄ ዛፓ ነገር ነው። ነገር ነው ሲቪል ነው። አንተ ምልክት ይስጠናል እንዴ? ኧረ አንተ ኢየሱስ ይሄ ነገር ነው። አይኑ ራሱ ያስታውቃል እንዴ? በያ ያስፈልጋል። ኧረ አለቃ ዝም በል። ማረሚያ ቤት ታወሩታላችሁ እሱ። አንተ እንዴት አወቁብን እንዴ? አወቁብን እንዴ? የኔውድ ውይ በርሶ መጀን አባቢ በርሶ መጀን ወዳጄ አለ እንዴ? ጠፍተህ ነው? ጠፋው። በቃ እኔም መቆመሩ ምናምን ሰለቸኝ። ምንም አልሳካ ሲለኝ ተውኩት። እኔ እንኳን ተስፋ አልቆርጥ ብዬ እስካሁን ድረስ አልተውኩም። እርሶ አልተውም እስካሁን? ትናንትና ብራዚል ታሸንፋለች ብዬ አርጀንቲና አስበላችኝ እንጂ። አይ አባቢ እርሶ እኮ አይችሉም። እርሶ ጠቅላላ ተጫዋች በቁንጣ ነው የሚገባው ብለው ራሱ ቢገምቱ በቱታ ገብተው ይጫወታሉ። ያረጀ ምንድን ነው ያልከው? ተናናቀን አይደለ? ቆይ አስፈሳለሁ፣ አስቀዝናለሁ። ሌላ ታዲያ ምን ይችላሉ? ግምግሙን ነው የሚችሉት። ምን አልክ? አይ ወደዚህ ነው በሉ። ሰላም አሉ። በዚህ ሰላም ነው። ቆይ ጠብቀኝ።